ካሜራ ሙቭመንት የካሜራ እንቅስቃሴ አይነቶችን ከማየታችን በፊት ካሜራ ሙቭመንት ራሱ ምንድን ነው? በፊልም ውስጥ ያለ የካሜራ እንቅስቃሴ ቦታ ወይም አንግል ላይ ያለው ማንኛውንም ለውጥ ፍሬሙን ወይም እይታውን ይለውጣል። ተመልካችን ለመምራት፣ ስሜትን ለመፍጠር እና በትዕይንት ላይ ተለዋዋጭነትን ለመጨመር ወሳኝ ሚና ይጫወታል። ስታቲክ ካሜራችን ምንም አይነት እንቅስቃሴ የለውም። ይህም በፍሬም ውስጥ ያሉ ተዋንያኖችና ሌሎች ሰብጀክቶች በምትኩ እንዲንቀሳቀሱ ያስችላቸዋል። በተለይ ደግሞ ዲያሎግ ከሆነና የሚያስተላልፈው መልእክት ወሳኝ ከሆነ የካራክተራችንን ኢሞሽን ወይም ብቸኝነት ለማሳየት ካሜራችንን በማንቀሳቀስ ተመልካችን ዲስትራክት ማድረግ የለብንም። ፑሽ ኢን ካሜራው ቀስ እያለ ወደ ሰብጀክታችን ወይም ወደ ካራክተራችን እየተጠጋ ይመጣል። ይህ ዘዴ የገጸ ባህሪን ስሜታዊ ሁኔታ ለማጉላት፣ ጥርጣሬን ለማጠናከር ወይም በአንድ ትዕይንት ውስጥ ወደሚገኙ አስፈላጊ ነገሮች ትኩረት ለመሳብ ያገለግላል። ሃንድ ሄልድ በካሜራ ኦፕሬተሩ እጆችና ትከሻ ብቻ በመጠቀም ሲናችንን እንቀርጻለን። ይህም የሚንቀጠቀጥና የተመሳቀለ ትዕይንት ነው። አለመረጋጋትን፣ ፍርሃትን ለማሳየት እንጠቀመዋለን። በመጨረሻ ካሜራው ታሪኩን ብቻ አይነግረንም፣ የታሪኩ አካል ነው። ቀጣይ በምትቀርጹበት ጊዜ ራሳችሁ መጀመሪያ ይህን ጥያቄ ጠይቁ። ካሜራው መቆም አለበት ወይስ መንቀሳቀስ? በቀጣይ ቪዲዮ እንገናኝ።